ሰላም ጤና ይስጥልኝ ክብራትና ክብራን የቲክታክ ቤተሰቦቼ እንደምን ዋላችሁ? እኔ ደህና ነኝ። በቅድሚያ ያው ከዚህ በፊትም ቪዲዮዎች ላይ ስለ ቀነኒ ጉዳይ እንዳወራሁት ጀስቲክ ፎር ቀነኒ በነኒ ቀነኒ ኑፍ ሃበው ጄኔ ሂንጋፈና ፍትህ ለቀነኒ ያለን እንጠይቃለን። ኖርማሊ ስለ ቀነኒ እንደገና መናገር አለብን አሁንም ቢሆን ማለት ነው። ይሄ የክብር ጉዳይ አይደለም፣ የፍትህ የመጠየቅ ጉዳይ ነው። ምናልባት አሁን መናገር የምፈልግባቸው የተወሰኑ ፖይንቶች አሉ። የተወሰኑ ቪዲዮዎችም እያየሁ ነው። ጥሩ ነው፣ ደስ ይላል። ምናልባት ይህ ቪዲዮ ረዘም ሊል ስለሚችል በጥሞና እንድታዳምጡኝ እጠይቃለሁ። መናገር የምፈልገው ነገር ምንድን ነው መሰላችሁ? በመጀመሪያ ደረጃ ቀነኒ ራሷን አላጠፋችም፣ በእርግጠኝነት መናገር እችላለሁ ይሄንን። በመቀጠል እስቲ የተወሰነ ጥያቄዎችን ልጠይቅ። ማለት ጀስት ቀነኒ ራሷን አጥፍታ ነው ራሷን ከፎቅ ላይ ወርውራ ነው ብላችሁ የምትናገሩ ሰዎች ይሄንን ነገር እንድትመልሱልኝ ይፈልጋሉ። የመጀመሪያው ጥያቄ ምንድነው? ራሷን ከአምስተኛ ፎቅ ላይ ወርውራለች ብለን ከተናገርን ይህ የሚያረጋግጥ የሳይንስ ምርመራ ማስረጃ የት ነው? ይሄንን ልታቀርቡ ትችላላችሁ ነው። ምክንያቱም እኔ ይሄንን የምናገረው እንደ ህግ አስፈጻሚ አካል ወይም እንደ አንድ ህግ እንደሚያውቅ ሰው ነውና ማለት ምናልባት ይሄንን ስል በጣም የሚያሸማቅቅ ነገር ነው፣ የሚያሳፍር ነገር ነው። በዚህ ደረጃ ፍትህ እንዲህ ተድበስብሶ ሲያልፍ ማለት ይሄ ነፍስ ግድያ ወይ ነፍስ ማጥፋት ወንጀል ስለሆነ ማለት ነው። ይሄ የቴክኒክ የታክቲክ ምርመራ የሚባሉት የታሉ? ለምንድን ነው ይፋ ያልተደረጉት? ሌላኛው ጥያቄ ከዚሁ ጋር በተያያዘ እንግዲህ ከዚህ ከፍታ ላይ የመውደቅ ነገር ካጋጠመ ወይ ራሷን ከጣለች እቺ ልጅ እንዴት ነው በቦታው ላይ ያሉት በሙሉ ምርመራ ያልተካሄደባቸው? ይሄንን እንደ አንድ ህግ አስፈጻሚ አካል ነው የምናገረው ወይ ማወራው ብያቸው። ለምሳሌ አንድ አካባቢ ላይ አይደለም ራስን ማጥፋት ወይም ነፍስ ግድያ ወንጀል ተፈጽሞ ይቅርና በቀላሉ ይሄ ድብደባ እንኳን የሆነ ቦታ ላይ ቢፈጸም በአካባቢ ያሉ ሰዎች ፖሊስ በቁጥጥር ስር አውሎ ምርመራ እንደሚያደርግባቸው እናውቃለን። አሁንስ በምን አይነት መልኩ ታይቶ ነው የቀነኒን የቀድሞ ባለቤት ብቻ አስሮ እህቷ ቤት ውስጥ ነበረች ተብለዋል፣ ሰራተኛ ቤት ውስጥ ነበረች ተብለዋል። እነሱ ለምንድን ነው ምርመራ ያልተካሄደባቸው? ወይ ለምንድን ነው ያልታሰሩት? ተጠርጣሪ ናቸው በህግ ፊት። ይሄ ትልቅ ቫልዩ ስላለው ማለት ነው። ስተቱ እዚህ ጋር ይጀምራል። ሁለተኛው ማለት ነው። ሌላኛው በጣም የገረመኝ አሁን እዚህ ከምስሉ ላይ እንደምትመለከቱት እህታችን ቀነኒ ይሄ ፊቷ እንዲህ አይኗ ድረስ ይሄ በልዞ ታያላችሁ። ሌሎች ፎቶዎችንም ማየት ይቻላል። እና ይሄስ ጉዳይ ማለት እንዴት ነው? ህግ ፊት ዋጋ የለውም ነው? አዲስ አበባ ፖሊስ ኮሚሽን ይሄንን እንደ አንድ ፍትህ ለተበዳዮች እንደሚሰጥ ተቋም ይሄንን ጉዳይ እንደገና መመርመር ያለበት ጉዳይ ነው። ይሄ እንደገና መመርመር ያለበት ጉዳይ ነው። ይሄን ራሷን በራሷ ነው ስትመታ የነበረው። እንግዲህ እስቲ የኢትዮጵያ ህዝብ ሁላችሁ መፍረድ ትችላላችሁ። ራሷን በራሷ ነው ስታጠቃ የነበረው እቺ ልጅ ኖ አይደለም። በእርግጥ ድብደባ ሲካሄድባት ነበር፣ ምት ሲካሄድባት ነበር። ይሄ ነገር መስተካከል ወይ መቆም መቻል አለበት። አሁንም አስረግጬ እናገራለሁ። ሌላኛው ቤት ውስጥ የተለያዩ ማስረጃዎች ሊኖሩ ይችሉ ነበር። ለምሳሌ ከመስኮት ነው ራሷን የወረወረችው ከተባለች እቺ ልጅ
ከመስኮት ነው ራሷን የወረወረችው ከተባለ እንደዛ ከታሰበ አሻራዎቹ ለምን አልቀረቡም? ለምን አልቀረቡም? እንደዛ ይሄ ጥያቄ ነው መያዝ አለባችሁ። ሌላኛው በጣም ያስደነቀኝ ነገር ከዚህ በፊት ማለት እንግዲህ ከመሞቱ አስቀድሞ አብራችሁ እንቅስቃሴ ስታደርጉ የነበራችሁ ጎረቤቶቿ እንደነበራችሁ የተለያዩ የምስል ማስረጃዎችን እየተመለከትን ነበረ። እናንተስ ስለ ጉዳዩ ምንም የምታውቁት ነገር የለም? ፖሊስስ ለምንድን ነው እናንተን በቁጥጥር ስር አውሎ ስለ ምርመራው፣ ስለ ግድያው፣ ስለ ሁኔታው ያልጠየቃችሁ? ምክንያቱም ፖሊስ መረጃ አይንቅም፣ በመረጃም አይደነቅም። እያንዳንዷ ነገር እሱ ጋር ምን አላት? ዋጋ አላት። ያዙልኝ። ሌላኛው አባገዳዎች እንግዲህ አሳ ጉርጓሪ ዘንዶ ያወጣል አይደል የሚባለው። ምናልባት ንግግሬን ለማሳጠር እሞክራለሁ። እና አሁን ታበርሲሳ አንዳንድ ቪዲዮ ሲሰሩ አይቻለሁ። በጣም እናመሰግናለን። አባገዳ በመላው ኦሮሚያ ክልል ሊኖሩ የሚገባው 11 ብቻ ናቸው። 11 ብቻ። በእርግጥ የኦሮሚያ ባህልና ቱሪዝም የመዘገበው 120 ቢሆንም ግን ባህሉ ወይም የአባገዳ ስርዓት የሚፈቅደው 11 አባገዳዎችን ነው። ከ11 አባገዳዎች ውስጥ ያየነው 2ቱን ነው። ኤኒዌይስ ይሄን ለማንሳት አይደለም፣ ግን አልገደላትም፣ እጃችን ላይ ደም አለ፣ ለዛ ደግሞ ካሳ እንክፈል ብለው ቃል በቃል ለዶቼ ቬለ ወይም ለቪኦኤ አማርኛ በግልጽ አባገዳዎች ተናግረዋል። የቀድሞ ባለቤቷ ወይም ተጠርጣሪው እኔ ምን አላልኩም ነው ያለው። አልገደልኩም፣ ካሳም ልክፈል አላልኩም። እና አባገዳዎቹ እየዋሹ ነው አባገዳዎቹ። ያዙልኝ። ሌላ ጥያቄ ማለት በጣም ልክ ያልሆነ የፍትህ ስርዓትን ሊያጓድል የሚችል የፍትህ ስርዓቱን እምነት እንዳይኖር ሊያደርግ የሚችል የምርመራው ሂደት ለምን ለህዝብ በግልጽ ለምን ማለት ፍትሃዊ ነበር ተብሎ ከታሰበ ለምን ለህዝብ አልተገለጸም? ወይ ለምን ለህዝብ ይፋ አላደረገውም? ተቋሙ ምርመራውን ሲያካሂድ የነበረው። አንድ የመጨረሻ ነገር ልበልና ላቁም። ምንድነው እቺ እህታችን ከፎቅ ላይ ራሷን ስትወረውር ማለት እንደ ጤናማ ሰው ይሄ እንደ አንድ የሷ ጉዳት፣ የሷ ውድቀት፣ የሷ መሞት የሚያመው ሰው እንዴት ነው አንድ ሰውን የሚያክል ግዙፍ ነገር ከ5ኛ ፍሎር ላይ ወደ ታች ሲወረወር እንዴት ነው በአካባቢ ያሉ ሰዎች ያልሰሙት? ከ5ኛ ላይ ስትወርዱ ዝም ብላችሁ ነው የወረዳችሁት? ስለዚህ አሁንም ፍትህ ለቀነኒ። እኛ የምንጠይቀው ገዳዩ ይታወቅ፣ የምርመራ ሂደቱ በግልጽ ይጣራ፣ ለህዝብ ይፋ ይደረግ ነው ያለው። ማንም ላይ ጣታችን እየቀሰርን አይደለም። የመጀመሪያ ተጠርጣሪ ግን ከሷ ጋር አብሮ ሲኖር የነበረው አንዷለም ጎሳ፣ እህቱ እና ቤት ውስጥ የነበሩ ሰዎች ናቸው የመጀመሪያ ቀደም ተጠርጣሪ የሚሆኑት ማለት ነው። ይሄንን እንደ ህግ አስፈጻሚ እንደ አንድ ህግ አካል ማወራችሁ። ይሄንን ግንዛቤ ውስጥ በማስገባት ገለልተኛ የሆነ ምናልባት ፌደራል ፖሊስ ይሄንን ምርመራ በታጣሩ እጅግ በጣም ደስ ይለናል። እህታችን ኖራም ሞታም ሰላም እያገኘች አይደለምና ሰላሟን እንድታገኝ ቤተሰቦቿ ፍትህ እንዲያገኙ እጠይቃለሁ። አመሰግናለሁ። ጀስቲስ ፎር ቀነኒ። ዛሬም ነገም እንጮሃለን። ስለ ሴት እህቶቻችን ጥቃት እንናገራለን። ይህንን ለመናገር ነው። አመሰግናለሁ። መልካም ጊዜ